ሴዶ ፈሪ ነው። አዎ ሴዶ የሚባል ፈሪ ቦቅባቃ። እናቴ ትቆጣኛለች። ከመቼ ወዲህ ነው እናት ቦክስ ልወዳደር ስትል የምከለክለው? እኔ ሁለት ወንድ ልጅ ወልጃለሁ። ያን ቦክስ ልግባ ብለው ቦክስ ልወዳደር ቢሉ ልጄ ቦክስ ይመታብኛል ብዬ ልከለክለው ነው? ልክስክስ። ከዛ ደግሞ ትንሽ ቆይቶ ሀራም ነው አለ። ሪሊ ሀራም ነው። ማነው በዓለም ላይ አንደኛ ተወዳዳሪ? መሐመድ አሊ መሰለኝ። መሐመድ ብሎ ክርስቲያን አለ እንዴ? መሐመድ አሊ ቦክሰኛው ሀራም ነበር ሲጫወት። የምን አባ ሀራምና ሀላል ነው? በቦክስ ደግሞ ልክስክስ ፈሪ ማለት ነው። አንተ እኔም ልቅጠም ብልህ ነገም ሰበብ ፈልገህ አልገጥማትም እንደምትል ነው። የቦክስ ጓንት አለኝ። ነገ ወጥቼ እኔም ልግጠም ማለት አይቀርም። አንተ እኔንም ግጠም ብትባል ወላሂ ሴት ልጅ አልመታም ሀራም ነው ልትል ነው። ፈሪ ሴታ ሴት ቦርጫ። የት ሰፈር ልጅ ነው? አፈር አባ ብላ። ጉራጌ ነው? አይ እውነቱ ነው። እናቱ ያሉትን መስማት አለበት። ጉራጌ ከሆነማ እናቱን መስማት አለበት። የጉራጌ ልጅ እናቱን መስማት ግዴታ ነው።